የቀድሞ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸው የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር አስተባበሉም። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽማቸውን ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስቴር ገዱ አንዳርጋቸው አስተባብለውታል። በወቅቱ ወደ ኤርትራ ተልከው እንደነበረ ያመኑት ገዱም ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበረ ተናግረዋል። የቀድሞ የውጭ ጉዳይ ሚኒስቴር በጦርነቱ ወቅት የኤርትራ ጦር አንድ አገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንደነበረ እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበረም ብለዋል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህንን ምላሽ የሰጡት ረቡዕ ጥር 27 ቀን እንደተጻፈ በተገለጸ ደብዳቤ ነው። አሁን በአሜሪካ አገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ ትክክለኛ መሆኑን ለቢቢሲ አረጋግጠዋል። የቀድሞው ባለስልጣን ይህንን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው ባደረጉ ንግግር እርሳቸውን በእማኝነት ቆጥረው ማብራሪያ በመስጠታቸው እንደሆነ በደብዳቤው ላይ ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራን ጉዳይ አንስተው ለፓርላማ አባላት ባደረጉ ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደነበረ ገልጸው ነበረ። በወቅቱ ከመንግስት ጎን ተሰልፎ የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶችን በጅምላ መረሸናቸውን ተናግረዋል። ሽረ፣ አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንዲሁም ፎቆችን እንዳወደሙ በማንሳት ከሰዋል። እነዚህ ግፎች መፈጸማቸውን ተከትሎ በርካታ መልእክተኞችን ወደ ኤርትራ መላካቸው የገለጹት አብይም ከነዚህ ልኡካን አንዱን የቀድሞ የካቢኔ አባል ገዱ መሆናቸውን አንስተዋል። አብይ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስቴር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም የሚል ነው ሲሉ ተደምጠዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁም በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛን እናውቃለን ሲሉም የቀድሞ የውጭ ጉዳይ ሚኒስቴር እማኝነታቸውን ሊሰጡ እንደሚችሉ ተናግረዋል። ከአቶ ገዱ በተጨማሪም የቀድሞ ምክትል ጠቅላይ ሚኒስቴር ደመቀ መኮንንና አሁን ሲስተም ውስጥ ያሉ ሁለት ሰዎችም ተመሳሳይ መልእክትን ይዘው ወደ ኤርትራ መጓዛቸውን አንስተዋል። ለዚህም ጠቅላይ ሚኒስትር አብይ ንግግር ምላሽ የሰጡት ገዱም በወቅቱ የውጭ ጉዳይ ሚኒስቴር እንደነበሩ መግለጹን አስተባብለዋል። በሚያዝያ 2011 ዓ.ም የውጭ ጉዳይ ሚኒስቴር ሆነው የተሸሙት አቶ ገዱ በዚህ የኃላፊነት ቦታ ላይ የቆዩት እስከ ትግራይ ጦርነት መጀመር ድረስ ነበረ። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ ሚኒስቴር ሆነው እንደተሾሙ ተገልጾ ነበረ። ገዱ በደብዳቤያቸው በጥር 2013 ዓ.ም የጠቅላይ ሚኒስትሩን መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ ሚኒስቴር ባለስልጣን ጋር ወደ አስመራ ተጉዘው እንደነበረ ገልጿል። ይሁን እንጂ በወቅቱ አስመራ የወሰዱት መልእክት በጠቅላይ ሚኒስትር አብይ የተገለጸ እንዳልሆነ በማንሳት አስተባብሏል። ህዝቤን አታጎሳቁል የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርቶኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋል ብለዋል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት 3 ጉዳዮች ላይ ያተኮረ ነበረ። በቀዳሚነት የጠቀሱት የመልእክቱ ጭብጥም የደስታ መግለጫን የሚመለከት ነው። በወያኔ ላይ በጋራ የወሰድነው የተቀናጀ ኦፕሬሽን ለድል መብቃታችን የእንኳን ደስ አለ የደስታ መግለጫ ለፕሬዝዳንት ኢሳያስ ለማስተላለፍ የሚል ነበረ ሲሉም የመጀመሪያ ያሉትን መልእክት ይዘት ገልጿል። በሁለተኛው መልእክት ለኤርትራ መንግስትና ህዝብ ምስጋና ማቅረብ የሚመለከት ነበረ ብለዋል። ምስጋናው የቀረበው የኤርትራው ፕሬዝዳንትና መንግስት የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤ እንዲሁም ኋላ ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነም ገዱ ገልጿል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለው ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛ መልእክት ይዘት ነው።
ይህ ዘመቻ አንዳንድ ወያኔ ደጋፊዎች እና የኢትዮጵያና የኤርትራ መልካም ግንኙነትን የማይፈልጉም የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶች እና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሷል። የቀድሞው የውጭ ጉዳይ ሚኒስቴር ይህንን ነገር ውሎ አድሮ በሁለታችን ላይ ጣጣ ሊያመጣ ስለሚችል በጋራ ጥንቃቄ ሊደረግ ይገባል የሚል መልእክት እንደተሰጣቸው ተናግረዋል። እነዚህ መልእክቶች ከተሰጧቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ሀሳብ በተጨማሪነት እንዳነሱም ጠቅሰዋል። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቅቁኝ። ከዚያም የሰጡኝን ተልእኮ ተብዬ ተለያየን ሲሉም የተሰጠኝ ያሉትን ምላሽ ገልጸዋል። አክሎም ከዚህ የውጭ ጉዳይ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉ ጠቅላይ ሚኒስትር አብይ በፓርላማ ያደረጉትን ንግግር አስተባብለዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም